ከሞቱት በላይ ካሉት በታቹና እየተሰቃየች ያለችው እስከ መቼ ነው? ዝና መቼ ነው የሚለቃት እንዴ? ተጫወተባት እኮ በነፍስያዋ። እስካሁን ቤተሰቦቿ ልጃቸው የት እንዳለች እንኳን አያውቁም። አረብ ሀገር ያለች መስሏቸው እንዲሁም ደግሞ የተደላደለ ህይወት እየኖረች ነው የመሰላቸው። እሷ ግን እዚሁ ሀገር ቤት እየተሰቃየች እንደሆነ አልገባቸውም። እና ልጅቷ በጣም ነው የምታሳዝነው እውነት ለመናገር እስካሁን ጠንካራ ሆና ለማለፍ ሞክራ ነበር። ነገር ግን በኃይለኝነቷ የማይገፋ ነገር ሆኖባታል። እንደውም እነዝና ይሄን ኃይለኝነቷን ወደዋት አሳልፈው ሊሸጧት ወስነዋል። እሷ ግን ብልሃት ተጠቅማ ዝናን በፍቅር ለመጣል ሞክራ ነበር። ነገር ግን አልተሳካላትም። ዝና በፍጹም በፍቅሯ ሊወድቅ አልቻለም። ምክንያቱም ሉላ አለች ስለተባለ ማለት ነው። እና የትህትና ህይወት ከዚህ በላይ መሰቃየት የለባትም። ትውጣ መውጣት አለባት ማለት ነው። ማህሌት ደግሞ እንዴት አይነቷ ጨካኝ አረመኔ ናት! በፈጣሪ ስም ያብላትን እጅ የምትነክስ መድብልን ጉድ አረገችው። ለዘመናት ሲለፋለት የነበረውን ስራውን አከሰረችው። በዩቱብ እንዲጫን አረገችው ሙዚቃውን ማለት ነው። እንግዲህ መድብል ብዙ ጊዜ ለፍቶበታል፣ ደክሞበታል። አሁን ደግሞ አልበም እለቃለሁ እያለ እየለፋ ባለ ሰዓት ሁሉ ነገር ሊጠናቀቅ ደርሶ ነበር እና ነገር ግን አንዲት የተረገመ ሴት ማህሌት የምትባል ሰይጣን ከቤቱ ያስቀመጠውን ፍላሽ በመውሰድ ለሌላ ሰው አሳልፋ ትሸጠዋለች ማለት ነው። እና መድብል በጣም ተናዶ ተበሳይቶ እሷን ካልገደልኩኝ ሞቼ እገኛለሁ እያለ ነበረ። እናም ከዛ ከቤት እንደሆነ እየጠፋው በጣም እርግጠኛ ነበረ። እንዴት ብደፍር ነው እንደዚህ ያደረገችው? አሁን ላይ ብሩክ ወደ እሷ እንደማይሆን አረጋግጣለች። ብሩክ ቅድስትን እንደመረጣ አምናለች እና አሁን ያላት አማራጭ ገንዘብ መሰብሰብ ነው። እሱን ደግሞ የመድብልን ሙዚቃ በመሸጥ ወስናለች እና እሱን ሽጣ ገንዘብ አግኝታለች። ኤፍራታ ጋር ደውላ አንቺ ቤት ለሁለት ቀን ልምጣና ልረፍ ስትላት ነበረ። እንዲሁም ደግሞ የገንዘብ ችግር የለብኝም ሀብታሙኝ ያለው ስትላት ነበረ። አረ ከዛም መታ እድሜ ለመድብል ካሁን በኋላ የገንዘብ ምንም ነገር አይቸግረኝም ስትል ነበር። በጣም ታስጠላለች። በጣም አስመሳይ ናት። ለራሷ ለሆዷ ያደረች በቃ ለማንም የማታዝን ከሰው ጋር ተስማምታ የማትኖር ለሆዷ ያደረች ማህሌት ናት ማለት ነው። ከዚህ በኋላ መድብል እንግዲህ ያው ማህሌት እንደሆነች ደርሶበታል። ልክ እንደደረሰበት ቀጥ ብሎ ወደ ቤት ነበር የመጣው። ጉሮሮዋን አንቆ እያንዳንዱን ምሳሌውን ነገር ደርሼበታለሁ፣ ከጀርባሽ እንዳለ ማወቅ አለብሽ፣ ያረግሽው ነገር ካለ ተናገሪ፣ እገልሻለሁ፣ ከኔ አታመልጭም፣ በእኔ እይታ ስር ነሽ እያለም ሲጮህባት ነበር፣ አፏን አፍኖ ማለት ነው። እናም ማህሌት አሁን ላይ ቅድስትንና ብሩኬን ማለያየት እንዳለባት አምና በራቸው ላይ የተለጠፈች ምን እንደሚያደርጉና ምን እንደሚሰሩ ታዳምጣለች ማለት ነው። ከዛም በኋላ መድብል ይደርስባትና ጉሮሮዋን አንቆ አፏን ያፍናትና ይወስዳታል። አንድ ክፍል ውስጥ ይዘጋባታል ማለት ነው። ይሄ ደግሞ ይገባታል። እረ ረግጧትም በሆነ ይገባት ነበር። አሁን ላይ በብሩክ ምክንያት እስካሁን ድረስ አድርሷታል ማለት ነው። መድብልን እንዳይጎዳት እንዳይደበድባትና ለአንድ ቀን እንዲታገሳት አንድ ቀን ከታገሰ በዝና ላይ ተመሰክርበትና ከዛ በኋላ ትወጣለች የሚል ሀሳብ ነው ያለው ብሩኬ። ነገር ግን በፍጹም እንደው ማህሌት ትመሰክርበታለች ብላችሁ ታስባላችሁ? በዝና ላይ አትመሰክርም። ምክንያቱም በፊትስ ተስፋዋ ብሩኬ ነበር። ብሩኬ ደግሞ የእሷ እንደማይሆን አረጋግጣለች ማለት ነው። ስለዚህ ብሩክ የሷ ካልሆነና እዛ ቤት ማትቀጥል ከሆነ ለምን ብላ ነው የምትመሰክረው? አትመሰክርለትም። ስለዚህ ማህሌት ተጠቀመችባቸው ማለት ነው። ሰራችላቸው። እቤታቸው አስገብተው ሚስጥራቸውን ካወቀች በኋላ እንዲሁም ደግሞ መድብል ሲለፋበት የከረመው ጉድ ሰራችው። በጣም ያሳዝናል። እውነት ለመናገር መድብል በጣም ነው ያሳዘነ። ሲበሳጭ ልፋቱ ከንቱ ሲሆንበት ያለው ተስፋ መቁረጥ ሁሉም ነገር በቃ በጣም ያሳዝናል ማለት ነው። አንድ ደግሞ አስደሳች ነገር ተፈጥሯል በቅድስትና በብሩኬ መሀል ማለት ነው። በሁለታቸው መሀል ያለው ነገር በጣም ደስ ይላል። ሁላችን የምንጠብቀው በጉጉት የምንጠብቀው ነገር ነው። ከዚህም በላይ መፋጠን አለበት።
ምክንያቱም ማህሌት እዛ ቤት እስካለ ድረስ ብሩክና ቅድስት በሰላም ሊኖሩ አይችሉም ማለት ነው። ስለዚህ ብሩኬ ደግሞ ሌላውን ነገር ትቶ ቶሎ ቶሎ ብሎ ሸማግሌዎችን ልኮ ቅድስቴን በክብር ማግባት አለበት ማለት ነው። ከዛም በኋላ ፈታ ብለው መኖር ይችላሉ። ካለበለዚያ ግን ማህሌት እዛ ቤት ካለች መቼም ቢሆን ሰላም ህይወት አይኖርም። እስኪ እንግዲህ አንድ ቀን ነው የቀረው ተብሏል። በዚህ አንድ ቀን ውስጥ በዝና ላይ ከመሰከረችበት ያባሯታል፣ ካልመሰከረችበትም መድብል አይለቃትም። ሴት አርጎ የሚገላት ነው የሚመስለኝ። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ ማለት ነው። ማለት ግን ምን አይነት ራስ ወዳድ ናት! በፈጣሪ በቃ ለራሷ ብቻ ነው የምታስበው። ለሌላ ሰው ምንም ግድ አይሰጣትም። ደግሞ ምሳሌ ይዝ እንዳየሄደች ልክ እንደምትወዳት እናት ያጫወታታል። እሷ ግን እንኳን አይደለም ሌላ ሰው ልትወድ ራሷን አትወደውም ማለት ነው። ከራሷ ጋር እየተጣላች ከማንም ሰው ጋር የማትስማማ ኢቨን እህቷ ጋር እንኳን እኮ አትስማማም። እቤቴ እንዳትመጭ ብላ ነው ያባረረቻት። ይሄ ደግሞ በጣም ያሳዝናል ማለት ነው። ከማን ጋር ተስማምታ እንደምትኖር ሉላና ሞገስ ደግሞ ችግር ላይ ናቸው። የገንዘብ እጥረት ገጥሟቸዋል። የቤት ኪራይ ተጠይቀዋል። ምንም ሳንቲም የላቸውም። አሁን ላይ ምን እንደሚያደርጉ ሁሉ ግራ ገብቷቸዋል። በሌላ በኩል ደግሞ ዝና ጠበቃውን ሉላን እንዳመጣለት አስፈራርቶ ነግሮታል እና እዛ ከሚሰራው እጥፍ እንደሚከፍለው ነግሮት አሁን ሉላን ሊያመጣለት ተስማምቷል። ሞገስስ ምንድን ነው የሚያደርገው? ከዚህ በኋላ ሉላን ሊጠብቃት ይችላል ወይስ ደግሞ ሉላ በዝና እጅ የምትወድቅ ይመስላችኋል? በፍጹም ሉላ ከዝና እጅ መግባት የለባትም። ከሞገስ ጋር ደስተኛ ህይወት ይገባቸዋል። አሁን ላይ የቤት ኪራይ መክፈል እስከሚያቅታቸው ድረስ አስቤዛ እስከ ማሟላት የቸገረባቸው ወቅት ድረስ ደርሰዋል እና ይህ ሁሉ ስቃይ አልፈው ገንዘባቸውም ተለቆላቸው ደስተኛ የሆነ ህይወት ይገባቸዋል ማለት ነው። ለዚህ ደግሞ ሞገስ ጠንካራ መሆን አለበት። ከጎኑ እነ መድብል እንዳሉ አስቦ ጠንካራና ጎበዝ መሆን አለበት ማለት ነው። ሉላ ሊጠብቃት ይገባል ባይነኝ። እንግዲህ ለዛሬ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ቻናሌንም ሰብስክራይብ አድርጉት። አመሰግናለሁ።